ሄሎ ጤና ይስጥልን። ሄሎ ሰላም እንደናችሁ? አለን ተመስገን። እንደው እስኪ ለተከበሩ አድማጮቻችን ስምንና አጠቃላይ ከየት እንደተገኘ ጥቂት ብትነግርልን። እሺ ናይለ ለማርያም እባላለሁ። ኦኬ ቻፓ ፋይናንሻል ቴክኖሎጂ ዋና ስራ አስኪያጅ። በጣም እናመሰግናለን። አሁን ስላገኘን ያው ያስገባን በዚህ ሳምንት በኤቢኤች ወይም ደግሞ አፍሪካን ቢዝነስ ሂሮስ ላይ የጃክማ ፋውንዴሽን አጠቃላይ በአፍሪካ ያሉ ቢዝነሶችን ወይም ደግሞ ቢዝነስ ፈጣሪዎችን የማህበረሰብ ችግር ፈቺ ሀሳብ ያላቸውን ለመደገፍ ወደ 1.5 ሚሊዮን ዶላር አዘጋጅቷል። በእርግጥ ከዚህ በፊት በተከታታይ ዓመታት ሲካሄድ ነበርና እዛ ውስጥ ከገቡ 100 አጠቃላይ አፍሪካ ውስጥ ካሉ ቶፕ ስሪዎች ከኢትዮጵያ መካከል አንዱ አንተ ነህና እንደው ስለዛ ልናወራ ነው እና እንዴት አገኘው ኤቢኤች አፍሪካን ቢዝነስ ሂሮስ እንደው ለመግቢያ ያህል? አንድ ጓደኛዬ ነበር አክቹዋሊ ሼር እያደረገልኝ ሊንክ ሶ አይ ሚን አፕላይ አደረገን እንደ ካምፓኒ። ኦኬ እና ውስጥ አንዳንድ ነገሮች አሉ የሚወጧቸው አባውት ፋይናንሻል ዲቴልስ የኩባንያው ማለት ነው የኢንተርኔት ቴክኒክ ባላንስ ሺት የካሽ ፍሎ በዲቴል ከተመሰረተ ጀምሮ ማለት ነው። እና ሚኒመም ሪኳየርመንቱ ምንድነው? አንደኛው ካምፓኒ 3 ዓመት መሆን አለበት የሚል ነው። ሌላው ነገር ሬቬኒው ምናምን ቼክ ያደርጋሉ። እንዲሁም ደግሞ ኢምፓክቱ እየፈጠረ ነው ወይ ለሀገር የሚለውን ደግሞ ቼክ ያደርጋሉ። እና በዚህ ካለ አፕሊኬሽኑን ሞላ ነው እና ከዛ በኋላ ነው የኛ እድል የመጣው። በጣም ጥሩ ነው። እስካሁን እንግዲህ እንደምታውቀው የኢትዮጵያ ተቋማት ብዙ ጊዜ እንደዚህ አይነት የኢንተርናሽናል ውድድሮች ላይ ብዙ አይሳተፉም ነበረ። በተለይ የጋና፣ የናይጄሪያ፣ የኬንያ ተቋማት ስታርታፖች ነበር የሚሳተፉትና በዚህ ዓመት ግን በጣም በሚገርም ሁኔታ አንተን ጨምሮ ወይም እናንተን ተቋም ጨምሮ 3 ኢትዮጵያውያን በዚህ ቶፕ 100 ውስጥ ገብተዋልና እንደው እስካሁን ለምንድን ነው ያልተሳተፉት ወይም ደግሞ ያልተሳተፋችሁት እናንተን ጨምሮ እንደው ለሌሎችም እንደው? በእርግጥ አይ ቲንክ ኦፖርቹኒቲው አለ በደንብ ግን ምንድነው አይ ቲንክ አፕላይ የሚያደርገው አክቹዋሊ ብዙ አውሾች አሉ ከኤቢኤችም ከተመሰረተ ጀምሮ ማለት ነበር። በአሁኑ አይ ቲንክ የኢትዮጵያው አፕሊኬሽን ላይ አይ ቲንክ በጣም ጠንካራ ነበር ማለት ነው ከሌላ አንጻር የሚያሳይ ግን በእርግጥ አሁንም ትንሽ ነው ያስባሉ። ለምን ከኬንያ የገቡት ከ12 በላይ ናቸው ቶፕ 100 ውስጥ እና ይህ የሚያሳየው ኢትዮጵያ ነው በፖፑሌሽን ኦልሬዲ ከኬንያ በጣም በልጣለች በ2-3 ሲጥም። ነገር ግን በአፕሊኬሽኑ ላይ ግን የኬንያዎቹ ሞር ታይተዋል እና ይህ የሚያሳየው ስቲል የኢትዮጵያ ውስጥ ትልቅ ሆምወርክ እንደሚጠብቃል። ያ በጣም ትክክል። ሌላኛው እንግዲህ ወደ 1.5 ሚሊዮን ዶላር ነው የተዘጋጀው ካልተሳሳትኩ። አንደኛ ለሚወጣ $300,000፣ ሁለተኛ ለሚወጣ $250,000፣ ሶስተኛ ለሚወጣ $150,000 ተዘጋጅቷል። ከዛ ውጪ ቶፕ 10 ውስጥ ለገቡት ቀሪዎቹ 7 ደግሞ እያንዳንዳቸው $100,000 ተዘጋጅተዋልና ቀጣይ እናንተ ሂደት ምንድን ነው? አሁን በድምጽ ብልጫ ነው ወይስ ምንድን ነው ሂደቱ? ቀጣይ አሁን የሚወርሰነው ፒች እናደርጋለን በባንቱ ማለት ነው። ከዛ ቶፕ 20 እናረጣል። ኦኬ ከቶፕ 20 ደግሞ እንደገና 20ችንም ወደ ኬንያ ነው የሚሄደው። ኦኬ ቶፕ 20 ደግሞ እንደገና ማክሲመም ቶፕ 10 እናረጣል ማለት ነው። ደግሞ የሚሆነው ሩዋንዳ ነው ኪጋሊ። ኦኬ ጃክማ ባለበት ማለት ነው። በጣም ጥሩ። እና እንዴት ነው ግን ስታየው የማሸነፍ ፕሮባቢሊቲ አለን ብለህ ታስባለህ? እንዴ ሰው መቼስ ለመሸነፍ አይገባም ማለት ነው። እና አሚን አሁን ኢትዮጵያ ነው በቴክኖሎጂ ላይ ትልቅ ቦታ ላይ የደረሰች ያለች እያስባለሁ። አሚን ሂደቱ በጣም ፈጣን ነው እና ያ አሚን እሱ ነው ዋና ዓላማችን የሚለው 3 ሆነ ሚራችን ሀገራችን ወከነ በካሉ በዛው ፒች እናደርገው። ስለዚህ እንግዲህ ማታየት አለብን ሀገራችን ቴክ ላይ ምን ያክል ደረጃ ሄደች የሚለውን በዛውም የምናሳይበት ነው ያስባሉ። በጣም ጥሩ ነው። ያው እንግዲህ እናንተ በተለይ በኢትዮጵያ በፊንቴክ ዘርፉ ላይ እንግዲህ በጣም ነጥረው ከወጡት መካከል እንደሆናችሁ ይታወቃልና አሁን ደግሞ በኤቢኤች ወይ ደግሞ አፍሪካ ቢዝነስ ሂሮስ ላይ እንግዲህ ቶፕ 100 ውስጥ ገብታችሁ ከኢትዮጵያ ደግሞ ከ3ቱ አንዱ ሆናችኋልና በዚህ አጋጣሚ እንኳን ደስ አላችሁ። ግን ለሌሎች ስታርታፖች እንደዚህ እድሉ እንዳለ ለማያውቁ ሰዎች ወይም ደግሞ አውቀው ደግሞ እንግዲህ ላልገፉበት ወጣቶች ሊሆኑ ይችላሉ ለስታርታፖች ምን የምታስተላልፈው መልእክት አለ? ያው እንግዲህ ብዙ አይነት አፕሊኬሽኖች በጣም ወሳኝ ናቸው ማለት የሀገርን ገጽታ ከመገንባት አኳያ
ትልቅ ናቸው። ለምን ይሄ ትላልቅ ኢንቨስተሮች ነው ቪሲዎች ምናምን ያሉበት ንግድ ነው። እዛ ላይ በጣም ብዙ አሉና ስለዚህ ማለት ከኢትዮጵያ ብዙ ሰው ገባ ማለት እነሱም ያላቸውን ፎከስ ወደ እኛ ሀገር ያመጣሉ ማለት ነው። እንዲሁም ደግሞ የሚያድገው አንደኛው አቅጣጫ በኢንቨስተር ነው አለ ከውጭ ሀገር በመጠበቅ ማለት ነው። ያሲ ደግሞ ኢንቨስት ደግሞ ሲደረግ ኢንቨስት የሚያደርጉት ካምፓኒ ጋር ብቻ አይደለም ሰዎችን ጋር ኢንቨስት የሚያደርጉት። ስለዚህ ብዙ ሰው ስራ ለመፍጠርም ትልቅ ጥቅም አለ ብዬ አስባለሁ እና እንደዚህ አይነት አፕሊኬሽኖች ላይ እንደ ሀገር ሞር ያሉ ስታርታፖች አፕላይ ማድረግ አለባቸው። ብዙ አሉ እንደዚህ አይነት ኤቢኤች አሁን በአፍሪካ ዋን ኦፍ ዘ ቤስት ግን ብዙ አሉ እንደዚህ አይነት ኦፖርቹኒቲዎች። ኢቨን በኢንተርናሽናል ደረጃ የዋይ ሲም የዋይ ኮምቢኔተርም አለና እንደዚህ አይነት ቦታ ላይ ሞር የኢትዮጵያ ስታርታፖች ታዩ ማለት ሞር ኢንቨስተሮችም ወደ እኛ ሀገር ያላቸው ነገር እየጠነከረ ይመጣል ማለት ነው። በጣም ጥሩ ነው። እንግዲህ ደግሞ አሸንፋችሁ እዚህ ስቱዲዮ ድረስ ደግሞ ይዘናችሁ መተን ደግሞ ሰፋ ያለ ጊዜ እንደምናሳልፍ ድሉም ደግሞ እንዲቀናችሁ እንመኛለን። በእርግጥ ቶፕ 100 ውስጥ መግባታችሁም ደግሞ ከኢትዮጵያ ደግሞ ከሶስቱ አንዱ መሆናችሁ ራሱ ትልቅ ሽልማት ነውና በቀጣይ ብዙ ቦታ እንደምትደርሱ ያው የሚታወቅ ነው። በድጋሚ እንኳን ደስ አለህ ለማለት እፈልጋለሁ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ከመሰነባበታችን? ቴንክ ሶ ማች። አይ ቲንክ እንደዚህ አይነት ነገር ለአገርም ቀጥታ ግንባታ በጣም ወሳኝ ነው። በጣም የኢኖቬተሮች ከተማ መባል አለበት። እኛ ሀገር በጣም ብዙ ፖሊሲ ተጽፋቸው ትልቅ ቦታ ላይ የሚደርሱ ውጥኖችም አሉና እነዚህ ነገሮች ደግሞ እኛን እንጂ ወደዛ የምንሄደው እነሱ አይደለም ወደዚህ ምትስ ለምን በጣም ብዙ ኦፖርቹኒቲ ሳላቸው ማለት ነው። ስለዚህ ይህን አውቀን ሜኪንግ ቬሪ አክቲቭ እንግዲህ እግዚአብሔር ይባርክ ነው። በጣም እናመሰግናለን። መልካም ቀን ይሁንልህ። ቴንክ ዩ